እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ሊባኖሳዊው ደራሲ ካህሊል ጅብራን ስለ ልጆች የተናገረውን ሐሳብ መነሻ በማድረግ ለመልካም ወላጅነት የሚጠቅሙ ሐሳቦችን እያወራን በዚህ ቻናል እንቀጥላለን። ሊባኖሳዊው ደራሲ ካህሊል ጅብራን ዘ ፕሮፌት በተባለው መጽሐፍ ስለ ልጆች የተናገረውን ሐሳብ ከዚህ ቀጥሎ አቀርብላችኋለሁ። ልጆች በእናንተ በኩል መጡ እንጂ የእናንተ ሥራ አይደሉም። ስለዚህ ለልጆቻችሁ ፍቅርን እንጂ ሐሳቦቻችሁን አትስጧቸው፣ ምክንያቱም እነሱ የራሳቸው ሐሳቦች ወይም ህልሞች አሏቸውና። ይህንን ሐሳብ ከላይ አይተነው ካህሊል ጅብራን ስለ ልጆች የተናገረው ሐሳብ ወላጆች ለልጆቻቸው የሚያስተምሯቸው ቁም ነገር የለም የሚል ይዘት ያለው ከመሰለን የደራሲውን ሐሳብ በሚገባ ለመረዳት ከዚህ ቀጥሎ መነጋገር ያስፈልገናል ማለት ነው። በመጀመሪያ ሐሳባችሁን አትስጧቸው የሚለውን አገላለጽ ደራሲው በተናገረበት ወይም በጻፈበት አውድ በሚገባ እንድንረዳው ወይም እንድንገነዘበው ከዚህ ቀጥሎ በሶስት መልኮች ከፍለን ለመረዳት እንሞክራለን። በመጀመሪያ ሐሳብ ሲል ካህሊል ጅብራን የሚጠቅሰው የኛን ለዓለም ያለንን እይታ ማለት ነው፣ ወይም ወርልድ ቪው የምንለው ነው። ልጆች እኛ ዓለምን ባየንበት መንገድ መልሰው ዓለምን እንዲያዩ መጠበቅ የለብንም። እንደዚህ የምናደርግ ከሆነ ልጆቻችን በነገ ውስጥ ለመኖር የሚቸገሩ ልጆች ይሆናሉ፣ ወይም ዲስኦሪየንትድ ቺልድረን ሊሆኑ ይችላሉ ሲል የሚያስጠነቅቅ ይዘት ወይም መልእክት ያለው ጥቅስ ነው ማለት ነው። ስለዚህ ከዚህ ሁኔታ የምንረዳው ነገር ካህሊል ጅብራን ሐሳቦቻችሁን አትስጧቸው የሚለው እናንተ ዓለምን ባያችሁበት መንገድ ልጆቻችሁ ዓለምን እንዲያዩ አታስገድዷቸው፣ ምክንያቱም ልጆቻችሁና እናንተ የምትኖሩበት ዓለም የተለያየ ነው። ልጆቻችን የሚኖሩት እኛ በማንደርስበት በነገ ውስጥ ነው፣ እኛ ደግሞ በዛሬ ውስጥ እንኖራለን ሲል ይህንን ሐሳብ የበለጠ ጎላ አድርጎ ይገልጸዋል ማለት ነው። ስለዚህ እኛ ዓለምን በምናይበት መንገድ፣ እኛ ዓለምን በተረዳንበት መንገድ ልጆች እንዲረዱ መጠበቅ የለብንም ሲል የሚያስጠነቅቅ መልእክት ያለው ነው ማለት ነው። እዚህ ጋር ካህሊል ጅብራን ዓለምን እኛ ባየንበት መንገድ ልጆቻችን እንዲያዩ አይጠበቅም ያለው ለምንድን ነው ብንል ዓለም በቀጣይነት ተለዋጭ በሆነ እንዲሁም ደግሞ በቀጣይነት በመለወጥ ሂደት ላይ ያለች ስለሆነ እንዲሁም ደግሞ ስለ ዓለም ያለን ግንዛቤ ያለን እይታ በተለያየ ተለዋዋጮች ውስጥ የሚወሰን በመሆኑ ለምሳሌ በተማርነው የትምህርት ደረጃ በትምህርት ደረጃችን፣ በማህበራዊ ስኬታችን፣ በኢኮኖሚ አቅማችን፣ በብዙ ሁኔታዎች ውስጥ ስለ ዓለም ያለን እይታ የመወሰን ባህሪ ይኖረዋል ማለት ነው። ስለዚህ በዚህ ሁሉ ማዕቀፍ ውስጥ ሆነው ልጆች ስለ ዓለም ያላቸውን ግንዛቤ ይስላሉ እንጂ ትናንት የነበረው ሁኔታ በቀጣይነት ዛሬ ውስጥ ስለማይኖር እኛ ዓለምን ባየንበት መንገድ ልጆች ዓለምን እንዲያዩ ማስገደድ አይኖርብንም ሲል እያስጠነቀቀ እንደሆነ ልብ ማለት ያስፈልጋል። እዚህ ጋር ካህሊል ጅብራን ልጆችን ሲምቦሊክ በሆነ መልኩ ሲገልጸው ይሄንን ሐሳብ ልክ በቀስት ይመስለውና ልጆች እንደ ቀስቱ እርሳስ ናቸው ይለናል። እኛ ደግሞ የቀስቱ ደጋን ነን። ይህ ማለት ምንድን ነው? ቀስቱ በሚገባ ተወርውሮ ወደ ነገ መሄድ እንዲችል የኛ ሚና መሆን ያለበት ከኋላ የመደገፍ፣ ፍቅርን የመስጠት፣ የመንከባከብ ያ መሆን አለበት እንጂ እኛ የቀስቱን ሚና ከወሰድን የቀስቱ ጉዞ የከሸፈ ይሆናል። ወይም ደግሞ ወደ ነገ ውስጥ ልጆች በሚገባ ተስፈንጥረው መሄድና ነገ ውስጥ የሚገባቸው ሚና መጫወት የማይችሉ በትናንት አይን ዛሬን ለማየት የሚሞክሩ በነገ ውስጥ ለመኖር የሚቸገሩ ልጆች ይሆናሉ ሲል የሚያስጠነቅቀን ይዘት ያለው ጥቅስ መሆኑን ልብ ማለት ያስፈልገናል ማለት ነው። ሌላው ከዚሁ ጋር ተያይዞ እንዳየነው እኛና ልጆቻችን በሁለት የተለያየ ዓለም ውስጥ ነው የምንኖረው ሲል የሚያስጠነቅቀን ነገር እዚህ ጋር አንድ ምሳሌ በማንሳት መረዳት እንችላለን። ለምሳሌ ያህል ወላጆቻችን እኛን በሚቀርጹበት ጊዜ ወይም ወላጆቻችን ተማሪዎች በነበሩበት ዘመን
ወይም ልጆች ወልደው ልጆቻችሁን በአግባቡ ቀርጾ ለማሳደግ በሚሞክሩበት ዘመን በጣም የሚታወቁ ስራዎችን ለምሳሌ እንደ መምህርነት፣ የቢሮ ስራ፣ ምህንድስና ስራ፣ የንግድ ስራ እንደዚህ አይነት ስራዎች በጣም የሚታወቁ የስራ መስኮች ናቸው ማለት ነው። ነገር ግን አሁን እኛ ባለንበት ዘመን በጣም እኛ የማንገምታቸው ስራ ይሆናሉ ተብለው በወላጆቻችን ዘመን ስራ ይሆናሉ ተብለው የማይገመቱ የስራ መስኮች አሉ። ለምሳሌ ኮንቴንት ክሪኤተርስ፣ አኒሜተርስ፣ ግራፊክ ዲዛይነርስ፣ ሶፍትዌር ኢንጂነርስ፣ ዳታ አናሊስት ብዙ አይነት በዚህ ዙሪያ መጥቀስ ይቻላል ማለት ነው። ስለዚህ እኛ ዓለምን ባየንበት መንገድ የልጆቻችንን ሐሳብ ከሚገባው በላይ ዛሬ ላይ እንዲቸከሉ ካደረግናቸውና እኛ ዓለምን ባየንበት መንገድ ብቻ ልጆች እንዲያዩ የምናስገድዳቸው ከሆነ ህልማቸው በእኛ ዘመን ላይ የተከለለ ይሆናል። ህልማቸው ወደ ነገ እንዲሻገር የወላጅ ኃላፊነት መሆን ያለበት ልጆችን መደገፍ፣ ህልማቸውን በአግባቡ እንዲያልሙ፣ በራሳቸው መንገድ እንዲያድጉ መርዳት ነው ማለት ነው። ስለዚህ እዚህ ላይ አሁንም የካሊል ጅብራን ጥቅስ የሚያስተምረን አንድ ትልቅ ቁም ነገር እኛ ዓለምን ባየንበት መንገድ ልጆቻችን መልሰው ዓለምን እንዲያዩ ማድረግ የለብንም። ልጆቻችን በነገ ውስጥ ይኖራሉ፣ እኛ በማንደርስበት ዓለም ውስጥ። ስለዚህ እኛ በማንደርስበት ዓለም ውስጥ መኖር እንዲችሉ የነሱን ህልም በራሳቸው ዘመን በራሳቸው መንገድ እንዲያልሙ እንፍቀድላቸው እንጂ ከሚገባው በላይ ተጽዕኖ አድርገን የራሳችንን ለዓለም ያለንን እይታ በልጆቻችን ላይ መጫን የለብንም ሲል የሚያስጠነቅቀን ጥቅስ ነው ማለት ነው። በሁለተኛ ደረጃ ካሊል ጅብራን ለልጆቻችሁ ሐሳባችሁን አትስጧቸው ሲል የገለጸውን ነገር ከዚህ ቀጥሎ እናያለን። በሁለተኛ ደረጃ የምናነሳው ጭፍን ፍርሃታችሁን፣ ለምሳሌ ያህል ቅድም እንዳየነው ስለ ዓለም ያለን ሁኔታ፣ ዓለም በተለዋዋጭ ሁኔታ ውስጥ ነች። ዛሬ የሚያስፈራን ነገር ምናልባት የነገ ተስፋችን ሊሆን ይችላል ማለት ነው። ስለዚህ ጭፍን ፍርሃትን ለልጆቻችሁ አታውርሷቸው። ልጆቻችሁ ሰዎች ናቸው። እንደ ማንኛውም ሰው የራሳቸው ፍርሃት በየጊዜው በእድሜ ደረጃቸው የሚለዋወጥ ደመነፍሳዊም ይሁን ደመነፍሳዊ ፍርሃት ሊኖራቸው ይችላል። ደግሞ ለርንድ የሆነ ከአካባቢያቸው ከሁኔታዎች የሚማሩትም ፍርሃት ሊኖር ይችላል። ስለዚህ ፍርሃት ተፈጥሯዊ ነው። ነገር ግን እኛ ለልጆቻችን የምንሰጣቸው የምናስተምራቸው ፍርሃት፣ አንዳንዶቹ የፍርሃት አይነቶች ግን ልጆች አዳዲስ ነገርን እንዳይሞክሩ፣ አዳዲስ እይታን እንዳይኖራቸው፣ መሳሳትን ደግሞ የመማር አንዱ መንገድ እንደሆነ እንዳይረዱ የሚያደርግ አይነት ፍርሃት ግን በልጆቻችን ላይ መጫን የለብንም ማለት ነው። ስለዚህ ጅብራን ጭፍን ፍርሃታችሁን በልጆቻችሁ ላይ አትጫኑባቸው። ጭፍን ፍርሃቶቻችሁን በልጆቻችሁ ላይ የምትጭኑባቸው ከሆነ ለመሞከር ያልተዘጋጁ፣ አዳዲስ ሁኔታዎችን ለማየት ዝግጁ ያልሆኑም ልጆች ይሆናሉ ማለት ነው። ስለዚህ በሁለተኛ ደረጃ ልናየው የምንወደው ሐሳባችሁን አትስጧቸው የሚለው በእናንተ ዘመን ያላችሁን የራሳችሁን ፍርሃት፣ የዘመናችሁን ፍርሃት በልጆቻችሁ ላይ እንዲኖር አታድርጉ። ልጆቻችሁ በማትኖሩበት ዓለም፣ እናንተ በማትደርሱበት ዓለም የሚኖሩ ስለሆነ ለዚያ ዓለም በራሳቸው መንገድ ራሳቸውን እንዲያዘጋጁ እድሉን ፈቃዱን ስጧቸው። የራሳቸውን ህልሞች እንዲያልሙ፣ የራሳቸውን መንገድ እንዲከተሉ እድል ስጧቸው የሚል ይዘት ያለው ነው ማለት ነው። በሶስተኛ ደረጃ የምናየው ካሊል ጅብራን ሐሳባችሁን ወይም ሐሳቦቻችሁን አትስጧቸው ሲል የገለጸው የእናንተን ኢጎ በልጆቻችሁ ላይ እንዲንጸባረቅ አታድርጉ ሲለን ነው። የኛ ኢጎ ምንድን ነው ካልን አንዳንድ ጊዜ በእኛ ዘመን ያልተሳካልንን ህልም ጨራሾች እንደሆኑ የኛ ተቀጽላዎች እንደሆኑ ልጆቻችን ማሰብ የለብንም ማለት ነው። ልጆቻችን በራሳቸው መንገድ ከፈጣሪ የተላኩ፣ እኛ ሰበብ ነን፣ እኛ መንገድ ነን እንጂ ልጆቻችን የራሳቸውን ህልም ይዘው ከፈጣሪ የሚላኩ ስጦታዎች ናቸው የሚል ይዘት ያለው ነው ማለት ነው። ስለዚህ የኛ ህልም ጨራሾች ካደረግናቸው የኛን ኢጎ ወራሾች አደረግናቸው ማለት ነው። ለምሳሌ ያህል እኛ በህይወት ዘመናችን ያልተሳካልንን ሐሳብ ልናሳካው ፈልገን ማድረግ ያልቻልነውን ነገር ለመጨረስ የመጡ የተላኩ እንደሆኑ አድርገን መውሰድ የለብንም ማለት ነው።
ይህም ወላጆችና ልጆች በተለያየ ዓለም ውስጥ ሊኖሩ የሚችሉ እንደሆኑ የየራሳቸው ደግሞ ተሰጥኦ የየራሳቸው ደግሞ ጸጋ ይዘው ወደ ምድር እንደሚመጡ እንጂ አንዱ ያንዱ ህልም ፈጻሚ ሆኖ መቅረብ የለበትም ማለት ነው። እዚህ ጋር ልጆች የወላጆቻቸውን ምኞት የሚያሳኩ ወይም የወላጆቻቸው ምኞት ማስፈጸሚያ እንዳልሆኑ ይህንን ደግሞ ካደረግን ልጆቻችን በማይፈልጉት ሙያ የሚሰማሩ የማይፈልጉትን አይነት ኑሮ የሚኖሩ በህይወት ዘመናቸው ደስተኛ የማይሆኑ ልጆች ሊሆኑ እንደሚችሉ አንድ የሚያስጠነቅቅ መጽሐፍ እዚህ ጋር በተያያዘ በትዕግስት ዋልተ ንጉስና በቴዎድሮስ ተክለ አረጋይ የተጻፈውን ምን ሆኛለሁ የሚለው መጽሐፍ ወላጆች በስፋት ቢያነቡት እዚህ ጋር ትልቁም ነገር ሊያገኙበት የሚችሉት ሐሳብ የያዘ መጽሐፍ እንደሆነ መጥቀስ ፈልጋለሁ። ወላጆች እዚህ ልብ ልንለው የሚያስፈልገው ነገር እንደ ካሊል ጅብራን አገላለጽ ልጆች ከወላጆቻቸው በወላጆቻቸው በኩል መጡ እንጂ የወላጆቻቸው ንብረቶች አይደሉም። የወላጆቻቸው ሐሳብ ማስፈጸሚያ ወላጆች የፈለጉትን ነገር እነሱ የተመኙትን ነገር የሚያስፈጽሟቸው ፍጡራን አይደሉም ማለት ነው። በራሳቸው መንገድ የመጡ ናቸው። የራሳቸውን ዘመን ህልም የሚያልሙ የራሳቸውን ዘመን ኑሮ የሚኖሩ ራሳቸውን ሆኖ የሚመጡ ፍጡራን እንደሆኑ ማሰብ ያስፈልጋል ማለት ነው። የወላጅ ኃላፊነት ግን ልጆች በአግባቡ እንዲያድጉ፣ ፍቅርን እንዲያገኙ፣ የራሳቸውን ህልም እንዲያልሙ፣ በራሳቸው መንገድ እንዲያድጉ የወላጅ ኃላፊነት ልጆች ስር እንዲሰዱ ማድረግ ነው። ግንዱን ቅርንጫፉን ሁሉ እኔ ካልሰራሁት እኔ ባልፉት መንገድ ካላደገ ብለው እንደዚህ አይነት በዚያ ደረጃ በዚያ ርቀት የልጆቻቸውን ህልም መቆጣጠርና የልጆቻቸውን አጠቃላይ ሁለንተና መያዝ አይኖርባቸውም ማለት ነው። ለዛሬ የካሊል ጅብራንን ሐሳብ መነሻ በማድረግ በእነዚህ በሶስት ነገሮች ላይ ልጆቻችሁን የራሳቸውን ህልም እንዲያልሙ ነፃነት ስጧቸው። እናንተ ዓለምን ባያችሁበት መንገድ እንዲያዩ አታድርጓቸው። ልጆቻችሁ የእናንተን ፍርሃት በእናንተ ዘመን ያላችሁን የእናንተን ፍርሃት ወርሰው አዳዲስ ነገሮችን ከመሞከር በራሳቸው ዘመን ለመኖር ከማሰብ ከማለም እንዳይገደቡ የምትችሉትን ሁሉ ለልጆቻችሁ አድርጉ። በሶስተኛ ደረጃ ማንኛውም ወላጅ ልጆቹ የሱ ኤጎ፣ የሱ ምኞት፣ የሱ ፍላጎት ብቻ ማስፈጸሚያ እንደሆኑ አድርጎ ማሰብ የለበትም የሚለውን ሐሳብ ለዛሬ አይተናል። ከኔ ጋር ስለቆያችሁ በጣም አመሰግናለሁኝ። መልካም ጊዜ። ፕሮግራም ከወደዳችሁት ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ እንዳትረሱ። አመሰግናለሁ።